ኢላ ረጁሉን እዛ ውስጥ አንድ ሰው ሲቀር ኸረጀ ቢነፍሲሂ ወማሊሂ በነፍሱም በገንዘቡም ጂሃድ ፊ ሰቢልላህ ወጥቶ ፈለም የርጅዕ ሚን ዛሊከ ቢሸይኢን አንዳቸውንም ሳይመለስ በዛው ሸሂድ የሆነ ንብረቱም እዛው የቀረማ ምንም ሳይመለስ የቀረ ካልሆነ በስተቀር እነዚህ 10 ቀናቶች የሚወዳደራቸው የለም። ታዲያ የታለ ጎበዝ ይህ 10 ቀናት በሰደቃው ላይ ለመበረታታት የተነሳ የታለ ዚክሩን ለማድረግ የተነሳ የታለ ሰላቱን ሱና ሰላቶችን ለማብዛት የተነሳ የታለ ለጎረቤቶቹ መልካም እናት አባትን መንከባከብ ቤተሰብን ማስደሰት አራ ለዓመሉ ሷሊህ ብዛቱ ልዩ ነው። ብዛቱ ልዩ ነው። ለዚህ ነው ጾም ይባላል አይደለ? የዙልሂጃ 10 ቀናቶች በነገራችን ላይ በአንዳንድ ሪዋያ እንደመጣው በእነዚህ 10 ቀናቶች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ከሚስቶቻቸው በኩል የተዘገቡ እንዳሉ አሰሮች አሉ፣ ዘገቦች አሉ። عن بعض أزواج النبي صلى الله عليه وسلم قالت كان رسول الله صلى الله عليه وسلم يوم 9 ذي الحجة يزول الجان زدان كاناتوች ይጾሙ ነበር ብሎ የተናገሩበት ዘገባ አለ። ويوم عاشوراء የአሹራ ቀንም وثلاثه ايام من كل شهر ከወራት ደግሞ 3 ቀን በየወሩ 3 ቀን ይጾማሉ ብሎ የተናገሩባቸው ሐዲስ አሉ። ኢማሙ ነወዊ ረህመቱላሂ ዐለይሂ ምን ይላሉ? فليس في صوم هذه 9 كارهات በእነዚህ 10 ቀናቶች የሚጾሙ 9 ቀናቶች ማለት ነው። 10ኛው ቀን የኢድ ቀን ነው፣ አይጾም የተጠላ አይደለም። በልሂያ እንደውም ይልቁንም እጅጉን በጣም የተወደዱ ናቸው። ላሲየማ በተለይ ደግሞ ይላል አታሲያ ሚንሃ ከሷው 9ኛው ቀን የውም አረፋ የውም አረፋ የተባለው 9ኛው ቀን ደግሞ እሱ ደግሞ ልዩ ነው። ሐዲስም ስለመጣበት ይሄ ሁሉ ምንድነው? ነብዩ አለይሂ ሰላቱ ወሰላም በእነዚህ 10 ቀናት የሚሰሩ መልካም ስራዎች ልዩ ነው። ሰደቃ ላይ ደከክ ጠንከር በል። ረመዳን አለፈኝ አልክ፣ አሁን ጠንከር በል። ለጎረቤት እንትን እንቅፋት የነበር ተውብተ መልካም እናት አባትን የዘነጋ ሁሌም ልታስታውሳቸው ልትንከባከባቸው ይገባል። በእነዚህ ደግሞ በርታ። በዚክሩ በቁርአኑ በጣም እጅጉን ልንበረታታ ይገባል። ፉርሳ ነው እንዳልኳቸው 10 ቀናት በጣም ቀላል። ረመዳንን ሲያነሳ አያመን ማዕዱዳት የተቆጠሩ ቀናቶች ሁሉ ጥቂት ቀናት እኮ 30 ቀን አያመን ማዕዱዳት ገብቶ ታየ ነው። አላህ አሳየን እኮ ስላለፉት አይደለም ነገር ይኸው በዚህ ዘመናችን አላህ አሳየን። ብዙ ረመዳን አልፎብናል እኛ ግን ያው በቅርቡ አላህ አሳየን። 10 ቀናት አይጠፋም እልም። ስለዚህ ለሚያልፈው ነገር ኸይር ነገር አከማሽተን ለነገው ስንቃችን እናዘጋጅ። ያ ነው ሌላ አይደለም። ኢስቲግፋር ሁሌ ተውባ ማድረግ ሁሌ ይጠበቅብናል። ሁሌ እንደምሳሌ አውሯል። እንግዳ ይመጣል ቢባል ከውጭ ሀገር ከምን ቤታችንን ማሻአላህ አሳምረን ምንጣፉን ቀይረን ሀብትም ካለ ደግሞ መጅሊሱን ምን ቀይር አረቢያ መጅሊስ እናድርግ። ለምን ከአሜሪካ ነው የሚመጣው፣ ከሳውዲ ነው የሚመጣው፣ ከዱባይ ነው፣ ከሩቅ ሀገር ነው። ለዛ እንግዳ ካለን ክብር የተነሳ ማለት ነው። ልክ እንደዛው አላህ የላከልን እነዚህ እንግዳ ቀናቶች ልዩ ቀናቶች ሲመጡ በዚህ መልኩ በምን ቀልባችንን ንጹህ ከምን ከምቀኝነት ቂም ከመያዝ መጥፎ ነገር ከማሰብ ንጹህ እናድርገው። ወደ አላህ እጅጉን የምንቃረብበት ቀን። ስለዚህ ሞቱል ፉጃ በበዛበት ድንገተኛ ሞቶች በጣም በበዙበት ሰዓት ላይ እኛ ሁሌም ዝግጁ መሆን ያለብን። አብዱላህ ኢብኑ ሙባረክ የሚባሉ ታላቅ ዓሊም ነበሩ። ከደጋጎቹ ከበፊቶቹ ዓሊም ናቸው፣ ሙጃሂድ ናቸው፣ ነጋዴ ናቸው፣ ዓቢድ ናቸው። አብዱላህ ኢብኑ ሙባረክ አመት ለአራት ከፍለው አመቱን የጂሃድ ጊዜ አላቸው፣ ዒልም የሚሰጡበት የሚነግዱበት፣ ዒባዳ ኸልዋ የሚገቡበት ጊዜ አላቸው። አብዱላህ ኢብኑ ሙባረክ ነገ ይሞታሉ ቢባሉ ምን ይሰራሉ ሲባሉ ምንም አሉ። ለምን? ሁሌም ነገ ሞታለሁ ብዬ ነው የምዘጋጀው። ሁሌም ነገ ሞታለሁ ያለው ሰው ምንድን ነው? ሰላቱን ይሸራርፋል እንዴ? ላ ሰላቱን ይጠብቃል። ቆይ አንዴ እዛ አርሴናል ማንቸስተር እያለ ነው እግር ኳስ ጫወታ አለ፣ ትንሽ ጫወታው ይለቅ ይላል እንዴ? ነገ ሞታለሁ ያለው ሰው ሀያ አለ ሶላ ሀያ አለ ልፈላ ሲል ሙአዚኑ ይሮጣል፣ ይመጣል ወደ መስጊድ። ለምን? ፊት ለፊቱ ምን አለ? ሞት አለ።
ሞትን ከዘነጋስ ሞትን የረሳስ እንኳን እንደነዚህ አይነት እድሎች 10 ቀናት አይደለም ፊት ለፊት ጎረቤት ሲሄድ ጓደኛ ሲሄድ ዘመድ አዝማድ ሲሄድ እያየ ምን ይዘናጋል። አጋጣሚ አይጠቀም። ለምን ሞት የረሳስ ሞት የሚያስታውስ ሰው ትንሽ ነገር ይበቃዋል። ወላሂ እንደ ሞት መካሪ የለም። እኔ ብዙ ጊዜ ተደጋጋሚ እዚህ መስጊድም በተለያየ ቦታም ተናግሬያለሁ። አንዳንድ የማፍርበት ነገር አለ። በምን አንዳንድ ወንድም ቤተሰብ ሞቶበት የአባቱን ጀናዛ ተሸክሞ የእናቱን ጀናዛ ተሸክሞ የወንድሙን የእህቱን የጓደኞችን የዘመድ ተሸክሞ ሄደው ቀብር ሰላት እስኪሰገድ ከመስጊድ በር ላይ ቆሞ ሰላተ ጀናዛ ሲሰገድ መስጊድ በር ላይ ነው። ፈርዱም ሲሰገድ መስጊድ በር ላይ ነው። ታዲያ መቼ ነው የሚማረው? ይዘንስ ጓደኛ እየሄደ ዘመድ አዝማድ እየሄደ አፈር እያለበስከው ይሄ ካልመከረ ምን ሊመከር ነው ታዲያ? ለዚህ ነው ሁሌ ማስታወስ። ይሄ አለ ያለ ሰው ሁሌ ዝግጁ ይሆናል። ይሄ አለ ያለ ሰው እንደዚህ አይነት ልዩ ቀናቶች ሲመጡ ትኩረት ሰጥቶ ይጠቀምበታል። በእነዚህ ቀናቶች ማለት ንግድ ላይ ገብተን ወይ በሆነ ትምህርት ቤት ላይ በዚህ ቀን ላይ አስቀድሞ እነዚህን 1 ወር ቢባል 10 ቀን አይደለም 1 ወር 2 ወርም ሊባል ይችላል። ከዛ በላይ የሆነ እንትኑ ይቀነስለታል ቢባል ታክስ ግብር ይቀነሳል ቢባል ማይሰለፋል ለሊት ከተባለ ይላል። ለምን ዱንያ ላይ የምናየው ነው። እኛ ምን ጎዳን ከተባለ ችግርን ገይብ ላይ ችግር አለብን ማለት ነው። ገይብ ነው ይሄ ነገር አላህ ዘንድ የምናገኘው ደሞዝ ነው። ነገ ነው የሚገኘው ዛሬ አይደለም። ነገ አገኘ ያለ ለሰው ሁሌም ዝግጁ ነው። ትንሽ ነገር ነው የሚያስፈልግ ነገን የረሳስ ዛሬን ካላየ በሚታየው ነገር ብቻ ነው የሚጣደፈው። አልየውመ አመሉና ዛሬ ስራ ነው። ወላ ሂሳብ የለም። ደሞዝ ዱንያ ላይ የለም። ወገደን ነገስ ሂሳብ ነው። ወላ አመል ስራ የለም። አንዴ አስተግፊሩላህ የለም ፋይል ተዘግቷል። አንዴ ሱጁድ ላድርግ የለም ፋይል ተዘግቷል። አንዴ ዝምድና ልቀጥል የለም። አንዴ ሰደቃ ላውጣ የለም። ያላወጣሁት የዘካ ገንዘብ አለ ልስጥ የለም ፋይል ተዘግቷል። እናት አባቴን ልንከባከብ በጭራሽ ፋይል ተዘግቷል። ለምን? ነገ ደሞዝ የሚሰጥበት ቀን ነው። በዱንያ ምሳሌ ፈተና ፋይናል በሚሰጥበት በሚፈተንበት ተፈትነ ከዛ ውጤት በሚሰጥበት ሰዓት ቆይ እቺን አንዴ ላስተካክል ብትል አስተማሪ ይሰማሃል? ተቀባይነት አለ የለውም አይደል? ለምን? በቃ ፋይናል አልቋል፣ ታርሟል፣ ውጤት ተሰጥቷል። የለም ወቅቱ ያነበረ አያችሁ። ልክ አኼራም ይሄ ነው። አኼራ ይሄ ናት። ልንጠቀም ይገባል። ለዚህ ነው ቀደምቶቹ እነዚህን ቀናቶች ልዩ ስለነበራቸው በጣም ይጠቀሙ ነበር። አብዱላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ አንድ ቀን የውም አረፋ ላይ ቆሙ። أنه كان واقفا بعرفات عرفة على قومه فنظر إلى الشمس ودزعي تملكته حين تدلت مثل الترس للغروب لما قبات قاشان بمتاكل قدر قاشان لا دليل قاشان قربت فبكى عبد الله بن عمر مع الكس جمر واشتد بكاؤه لقصواته برته فقال له رجل عنده السوزن نبر عند سو نبرنا يا أبا عبد الرحمن أنت عبد الرحمن أبات وي قد وقفت معي مرارا أني زند نيجا بزوج زي بوتا لكم هاد لما تصنع هذا إن لم تنو اللي مفلسمو لك ساعات لا يتالك سال زي بوتا لكم هاد فقال عبد الله بن عمر يتلقوا صحابة يا عمر بن الخطاب لجمني لالو ذكرت رسول الله صلى الله عليه وسلم وهو واقف بمكان هذا نبينا استوصفي እዚህ ቦታ ላይ ቆመው ይሄ ቆምኩበት ቦታ ላይ ቆመው ረሱልን አስታወስኳቸው
ፈቃል እንዲህ ሲሉ አዩሃ ናስ እናንተ ሰዎች ሆይ ኢነሁ ለም የብቃ ሚን ዱንያኩም ለእናንተ እኮ ከዱንያ የቀረ የለም ፊማ መጣ ያለፈው ሚንሃ ኢላ ከማ በቅየ ሚን የውሚኩም ሃዛ ፊማ መጣ ሚን ሁወ ዱንያችሁ ለእናንተ የቀረ የለም ካለፈው አንጻር ሲታይ ልክቺ ፀሐይ ልትገባ የዛሬዋ ቀኑ ያለፈዋል አይደል ፀሐይዋ ልትገባ የቀረችዋን ያክል ብትሆን እንጂ ይሄንን ሲናገሩ የአላህን መልእክተኛ ነብዩን አለይሂ ሰላቱ ወሰላም ሰምቼ ያን አስታውሼ ነው ማለቅሷ ልክ ሳይሆን ፀሐይዋን ልትገባ እየተቀረበች ነው የጋሻ ምታቀርታለች ዱንያ እንደዚህ ያለቀች ናት ነው ይሄን የዛኔ ነው አብዱላህ ኢብኑ ዑመር የተናገሩት እኛ ዘንድ ታዲያ ብዙ ቀርታለች ብለን እናስበው አንድ ቀን ባነገር ቁጥር ከእድሜያችን አንድ ቀን እየቀነስን ስለዚህ ባገኘነው አጋጣሚ መግቢያ ላይ እንዳልኩት ልክ ጠዋት ስንነሳ እድል ነው አላህ የሰጠን ስንት ወንድሞችን እዛው አስተኝቷቸዋል ወስዷቸዋል ስንት እህቶችሽን እዛው አስተኝቷቸዋል አላህ ወስዷቸዋል ስለዚህ እድል ተሰጥቶናል ተሰጥቶሻል ተሰጥቷል ተሰጥቶኛል ተሰጥቶናል ለሁላችንም ምን እናድርግ እንጠቀምበት الدنيا 3 أيام ይላሉ ሐሰን አልበስሪ ዱንያ 3 ቀናቶች ናቸው አልአምስ ትላንትና ያዙን ይዞ ሄዷል ዛሬ አሁን ምን እንሰለለንበት የምንንቀሳቀስበት ወገደን ነገስ غيب ነው አናውቀው በእኛ እጅ ነው ነው እንዴ والله ማንም አውቅ ምን እንደሚከሰት አናውቅም ስለዚህ 3 ቀናት ዱንያ ትላንት ዛሬ ነገ ናት እነዚህ ናቸው ትላንት አልፏል መልካም የሰራ መልካም ነገር አዘጋጅቶ አሳልፏል መጥፎ የሰራ ደግሞ ዛሬውን አላህ ከወፈቀው እድል ነውና ሊጠቀም ይገባል በምን መልካም ስራ ان الحسنات يذهبن السيئات حسنات መልካም ስራዎች መጥፎ ስራዎች ምን ይላል ያስወግዳሉ መጥፎ ነገር ሰራን መልካም ነገር እናስከትል አላህ ይዘንልን እኛ አፕዴት ነው የምናደርገው እስቲ መጥፎ ነገር ሌላ እናሻሽለዋለን ያሞን የለበትም በተሰጠን እድል መጠቀም አለብን አላሁ አክበር